ሰላም ሰላም ውድ ቤተሰቦች ትዝብት ሁለት ብዬ ደግሞ ዛሬ ይዤላችሁ መጥቻለሁ። በጣም የሚገርም ነው። የዛሬ ትዝብቴ ኤርሚያስ 360 የነበረው ኤርሚያስ ስለሱ ይሆናል ማለት ነው። የሰው ልጅ እንዴት እንደሚገለባበጥ ዲግሪውን መጠኑን ለማወቅ ኤርሚያስን ማየት በጣም ጥሩ ጠቃሚ ነው። በፊት ጌታቸው ረዳ ብዬ ነበር። እሱ ይሻላል። እሱ ኬች ይመቸኛል። ይሄ እኮ የማይረባ የሚገርም ሰው ነው። መደገፉ መብቱ ነው። ግን እንደዛ አብይን እንደዛ ባለ እባፉ ባይል ኢትስ ኦኬ ሂ ካን ቢ ፍሌክሲብል ኤኒ ታይም እሱ የራሱ መብት ነው። ነገር ግን እንደዛ አብይን አውርዶ 95 የአብይ ውሸቶች እያጠራቀምኩ ነውና መጽሐፍ ሊጽፉላ ውሸቶቹን ብሎ አጠራቅሞ ሊጻፍ እና አብይን እኔ ወደኋላ ምደግፍ ከሆነ ቡቺ በሉኝ። አሁን ስሙ ቡቺ ሆኗል። ማንም ሰው ቡቺ ኤርሚያስ ቡቺ የሚባለውና በቀደም ቃለ መጠይቅ ከኢቲቪ ጋር ያደረገውን ሳይ በጣም ነው የገረመኝ። የሰው ልጅ እንዴት አንዳንዴ እንዴት እንደማረባ መሆናችንን ልክ መሰረት ልኩን ያሳየን ኤርሚያስ ለገሰ ነው። እና የሰው ልጅ በጣም የሚገርም ነው። በቃ አንዳንዴ ውሻ ይሻላል መሰለኝ ከአንዳንድ ሰው። በጣም ይገርማል። ደግሞ ሌላው ትዝብቴ የሚገርመኝ ነገር የዚህ ዘመን ሰው በዘር በሽታ የተለከፈ ዘረኛ። አይታችሁ ከሆነ ጋዜጠኛው ሲጠራው ሰው ኤርሚያስ ለገሰ፣ በቃ የሚታወቀው እንደዛ ነው። ኤርሚያስ ለገሰ ዋቅጅራ ዘመኑን የዋጀ እንዲሆን እንግዲህ አሁን ዘመኑ የማን እንደሆነ ይታወቃል። ሮጠው ሁሉም እስከናያታቸው ነው የሚጠሩት። በጣም የሚገርመኝ በቃ እዛኛው ሰፈር መሆናቸው እንዲታወቅ ኤርሚያስ ለገሰ ዋቅጅራ። ፕሊዝ ነንሴንስ። በዚህ ዘመን እንዲህ የሰለጠነ ሀገር ሆኖ ኖሮ እያየ ነው አቶ ኤርሚያስ። ነገር ግን እንደዚህ ቆሻሻ አስተሳሰብ ይኖረዋል ይወርዳል ብዬ አላስብም። ዝም ብሎ የማይረባ ሰው መሆኑን አውቃለሁ። ግን ዲስ ማች የሰው ልጅ ይወርዳል ማገናዘብ የሚችል ሰው ይወርዳል ብዬ አላስብም። እና በጣም የሚገርም ነው። ቤተሰብ ቪዲዮን ከፈለጋችሁ ተመለሳችሁ የተለያዩ ቦታ ላይ ማየት ትችላላችሁ። በጣም የሚያሳዝን ነው። የማይረባ አም ቬሪ ሹር አብይ አህመድ ብልጽግና እንትን ከፍሎለታል፣ ሞርጌጁን ከፍሎለታል፣ ወይንም ሬንት እየከፈለለት ነው። ለዛ ነው አይሰራም ቤት ነው ተጎልቶ የሚለው። እንግዲህ የሆነ ነገር እንትን ተደርጎለታል። ያለበለዛ እንደማይሆን እርግጠኛ ነኝ። ግን በጣም ያሳዝናል። ብዙ ሰው ነው ያዘነበት። መደገፉ ሰው እንደዚህ መውረዱ ነው፣ መውደገ መብቱ ነው። ተሰብቶ ይሄምና እቺ ለማለት ነው። ለዛሬው ይሄ ይብቃን። ቴንክ ዩ ሃቭ ኤ ጉድ ዴይ